ወይኔ ተጦሰኔ እንደዚህ ልሰበር አይ አንቺ ቅባት ይላል ይዛ ዞር በል ደግሞ ጭራሽ መሞቴን ልታረጋግጥ ነው የመጣው እጅን ይዘረጋል እንዴ አባታ ማለት ዘራው እሺ ምን ቀረሽ አንተ እሺ ምን ቀርቶ መጣል መሞቴን ቼክ ልታረግ ነው የመጣው ይሄ ወይ አላጥፍ ወይ አልይዝ አንተ ልጅ አታማ ፈጣሪና መስገን እንጂ ለና እኮ ነው ተሽሏል ወለምታ እኮ ትንሽ ወይ ነገ ወይ ዛሬ ይሻላል በቃ እንዲያተው እሱ ምክንያት እኮ እንደዚህ ተሰባብሬ የቀረው እሺ ምን ላል ምንድነው ደግሞ እንዴ አሽሞንሞን ያመጣው እሺ የትያ አበራሽ ፌርሙዝ ነው ይዘህ የመጣው ባክ ከተባለ እሺ አበራሽ ፌርሙዝ የሆነ ታዲያ የሆነ ይላል እንዴ ምንድነው ሰርቃ እኮ ነው ያመጣው ሰርቄው አይደለም ለእነሱም ሰው ሊጠይቁበት ሊሄዱ ነበር እኔ አያለ ሞቋን ይዤ መጣሁ አንቺ እኛን ተጣጣጣ ብለሽ ወዲያውኑ ወደ ፈውስ ይሄን ራሱ ተጋሪዬ ለቸኮል ያሰሩትን ሞቅ ነው እኔ ራሱ ተጋሪዬ ነው የመጣው አንተ ማይሆን ነገር ዝም ብለህ ጠጥተህ መጠገና አሁን ደግሞ ሰርቀት አዘለህ ወይኔ ራሽ ብለህ ደግሞ እንደነት ጥቅስ ቤት ውስጥ ኧረ ተው አንተ ልጅ ተው ተለወጥ ይሄ አታይዙ እንዴ ሴት ብትሄድ ሴት ትመጣለች ያለው ሲለጣለጥ ሊለቱ አጥቁለት ወይኔ ሲያይ እንደው ማዘር ማንበብ አይችሉም ብለህ አንተ ትፎክራቸዋለህ ቤቱ እንዳል ስበጥ አንተ የሰው ህይወት ምትበላ ሌባውን አሁን ይሄን ደህና ነገር አልገደም ሰላም ቤተሰቦቻችን እንደምንውላችሁ የቱና ጉዲስ እንደገባነው መሰረት አሁን ላይ ይህ የምትመለከቱት ሰውዬ የኢንጂነር መኮንን ገዳይ መሆኑን ደርሰንበታል። ፖሊስ እንዳስታወቀው ይህንን ገዳዩን በቅርቡ እንደሚፈረድበትም ፍርድ ቤትም ቀርቦ ቃሉን እንደሚሰጥ ፖሊስ አስታውቋል። እሺ እሱ መስበራ ደግሞ ልከለኝ ነው እንዴ ምን አይነት ሰው ነው ይሄ ስራ አንተ አይሆንም በይ አንተ ሌላ ሰው እኮ ነው ኧረ ሌላ ሰው እኮ ነው አንተ ጭራሽ ምን የለበትም እንዴ እሺ ጭራሽ ደግሞ በሚዲያ ቢታወቅ ሰው ነው የተነካካው አልሞታል ወይኔ እሺ ብለህ ይማሞን የለበትም ባንክ ገንዘብ ካለ ያው ፖሊሱንም እዛ ላይ ይሁን ገንዘብ ካለ አዲስ ህግ ይጻፍ አንዳንድ ጥያቄዎች ልጠይቅህ ስለማሽ መኮንን ደርሶ ነበር ታሪክ ፕሮዳክሽንን ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዘኑት የደውል ምልክቷንም መጫናችሁን እንዳትረሱ እናመሰግናለን እንደምን ዋልክ ኮማንደር እንደምን ዋልክ አንድ ጥያቄዎችን ልጠይቅ ነበር ስለ ኢንጂነር መኮንን ምን ልንገር ከኢንጂነር መኮንን ጋር ስላላቸው ግንኙነት ላንተ ምን አይነት ሰው እንደነበረ እኔን እንድትነግረኝ ይፈልግ ያው አንዳንድ የመንግስት ሳይቶችን ሶስት በኢንጂነርነት የሚያገለግለኝ ሰራተኛ ነፍሱን በአጸደ ገነት ያኖረው ካንተ ጋር ድንገትም ሆነ በትንሽ ነገርም የሚያበጣብጣችሁ ነገር ተፈጥሮ ነበር? ኧረ በፍጹም። አዎ። እናመሰግናለን አቶ ማንዳ። ለጥያቄ ስንፈልግ ወይ እኛ እንመጣለን ወይ እንደውልልሃለን።
ሄሎ ስማ አንተ እንከፍ፣ እንዴት አንድ ሰው ማስቆም ያቀታል? ለምን ስራን ለሌሎቹ ፖሊስ አሰጠ? ስማ ከሌሎቹ ፖሊሶች እኮ እጥፍ አድርጌ የምከፍልህ ሌሎችን ነገር እኔ እሰራለሁ፣ አንተ እዛ ያለውን እንድጨርስ ብዬ ነበር። ይሄውልህ ይሄንን ስልክ በ24 ሰዓት ውስጥ ማታመጣ ከሆነ ግንባርን ብዬ ነው የምደፋው። ጨርሻለሁ። አቤት አለቃ። እሺ እንደ ትእዛዝ